ስናፈርስ ከ4 ኪሎ አላነቃነቅን ቤተ ክርስቲያኒቷን ይዞታ 4 ኪሎ ላይ እነኛ ደሳሳ ጎጆዎች በቆርቆሮ ተገቢ ባልሆነ ሁኔታ ውስጥ ስትገለገሉበት የነበር አይመጥንም ነበር። እነሱን ስናነሳ እዚሁ 4 ኪሎ ነው የተካነው። የተበታተነው ሰብሰብ አድርገን ነው አንድ ቦታ። ካርታ አልነበረውም። በርግጥ ካርታ ስላልነበረው ካርታ እንዳዲስ ስለሆነ እየሰጠን ያለነው መቁጠር ነበረብን ከ1 ሚሊዮን በላይ የሚለው ውስጥ ግን አላደረግነውም። በቤተክርስቲያኒቷ ይዞታ ቁጥጥር ውስጥ የነበረ ስለነበረ ማለት ነው። የቀድሞ ይዞታ ብለን ወደ ካርታ ነው ያስገባነው። ከንቲባ ጽሕፈት ቤት ከአራዳ ህንጻ ፊት ለፊት ያለው ህንጻ ይሄ ነበረ እንደ ይዘቱ እውነት የተሰራውና የቀድሞ የሚመጣጠን ነው። እንድትሰሩ እንድትጠነክሩ ነው የምንፈልገው። ባይሆን ኖሮ ከካሳ ግምቱ እጥፍ ወጪ አውጥተን እንደዛ አይነት ህንጻ ገነባ። በፍሎርም ጨምረን በጥራትም ጨምረን የከተማውንም የቤተክርስቲያኑትንም ትልቅነት በሚመጥን ደረጃ ገንብተን ያስረከምነው። ሌሎችም ኮሪደር ምክንያት የተነካኩ ያው እንደምታውቁት ህጋችን ከፊል ተነሺ ሲኮን አትተኩ ነው የሚለን። ህግን ያወጣው ሰው ነው ብለን እሱን አሻሽለን ከፊል ተነሺነት አጥር ጭምር ሲጠጋ ስንት ካሬ ናት ከቀድሞ ላይ የተሸጋሸገችው የተወሰደችው እያልን ካልኩሌት እያደረግን አልተካነ። ቅድስት ማርያም እዚሁ ጋር አንድ መረጃ ነው። እሱም ብቻ አይደለም። አባታችን ከቦሌ መድኃኔዓለምን እኮ ዙሪያውን ያደስነው እኛ ነን። ቅድስት ማርያምን አጥሩን ያደስነው እኛ ነን። እስጢፋኖስን ዙሪያውን እንደዚህ ያሳመርነው እኛ ነን። በመንግስት በጀት አደረግን ለማለት ስላልሆነ ነው ሁሉን ያላነሳነው። ጠቅለል ያለ ነገር ብቻ እያስተናገርን ነው። ክብርን ሰጣለን እናገለግላለን የሚለው ማሳያ ብቻ ነው የጠቀስነው። እንደዛም ሆኖ ደግሞ እዛም ማሳመረን የተሸረፉ ወደ መንገድ የገቡ ለጋራ ጥቅማችን ቅድም አባታችን እንዳሉት ነው። ለጋራ ጥቅማችን እኛው እንድንገለገልበት አካባቢው እንዲመጥን ቤተክርስቲያኖቻችን እኮ እንደሌላ ሀገር እኮ የሚጎበኙ መሆን አለባቸው። ብዙ ጥንታዊ ኢትዮጵያን የሚገልጹ የሚጎበኙ ቅርሶች ያሉበት ታሪክ የሚገለጥበት ስፍራ ነው። ስለዚህ በማይመጥን ገጽታ ለምን ኢትዮጵያንም አያስከብርም ቤተክርስቲያኑንም አያስከብርም። ስለዚህ እንደዚህ እንስራያል። እናንተም ሰርታችኋል አብራችሁ። ከሁሉ በላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናቀርበው ተደጋጋሚ ምስጋና የምንሰጠው እውቅና ኮሪደር ልማትን ስንሰራ የጀመርነው ፒያሳ አካባቢ የዚህ 4 ኪሎ ላይ ነው። በምሳሌነት ነው ልማትን የደገፈችው። በተምሳሌትነት አርአያነት እና አቡነ አብርሃም እዚህ በነበሩ ጊዜ ተመካክረን በጋራ ወስነን ምን መደረግ እንዳለበት የጋራ አድርገን አብረን ቆመን ስናሰራ ነው የቆየነው። ዛሬ ጠቅላይ ጽሕፈት ቤት እዚህ የሉም እንጂ የተቋቋሙት ኮሚቴዎች እንደኛው እስከ 6 ሰዓት ድረስ ውጪ እየቆሙ ሲያሳድሱ ህንጻዎቹን ሲያሳምሩ፣ ዛሬ ግን በገቢ በብዙ መንገድ ተጨማሪ ገቢ ለቤተክርስቲያኒቱ በማስገኘት በኩል ጥቅም እንዳመጣ እኛም በክትትላችን እናውቃለን ማለት ነው።